አናቶሊያ ውስጥ የሚገኝ አንድ የቱርክ ጎሳ መሪ ከደረቱ ውስጥ አንድ ትልቅ የዋርካ ዛፍ ወጥቶ ሙሉ ዓለምን ሲሸፍን ህልም ያየበት ዓመት 1299 ነበር። ይህ መሪም ኦስማን ቀዳማዊ ይባላል። ከተተኪዎቹ እርዳታ ጋርም በመሆን በዘመናቸው ዓለም አይቶት የማያውቀውን እጅግ ኃያል መንግስት ለመመስረት ችለዋል። ኦቶማን የሚለው ቃል መነሻው ኦስማን ከሚል የአረበኛ ቃል ሲሆን ስያሜውን የሚያገኘው ይህን የኦቶማን ኤምፓየርን ግንባታ ህልም ካየው መሪ ስም ነው። የዚህን ታላቅ ሀገረ መንግስት ግንባታ የ600 ዓመታት ታሪክ በቅድመ ተከተል ከስር መሰረቱ የምናይ ይሆናል። አብራችሁን ቆዩ። የኦቶማን መንግስት ጅማሮ። የኦቶማን መንግስት ታሪክ የሚጀምረው ከቀዳማዊ ኦስማን ታሪክ ጋር ነው። በ1299 በአናቶሊያ የሚገኘው የቱርክ ጎሳ መሪ ይፋዊ መንግስት በመገንባት ለኦቶማን ቱርኮች መሰረት ሰጠ። እርሱና ልጁ ኦራሃን ግዛቶችን ድል ማድረግ ጀምረው ግዛታቸውን ወደ ሰሜን ምዕራብ በማስፋፋት በ1326 ቡርሳን ተቆጣጠሩ። ቡርሳም የኦቶማን መንግስት አዲሷ ዋና ከተማ ሆነች። ቢዛንታይኖችም በሰሜን ምዕራብ አናቶሊያ ላይ ያላቸውን የበላይነት አጡ። የኦቶማን ቱርኮች በ1387 ከቬኒሻውያኖች የቴሰሎኒኪን ወሳኝ ከተማ በመቆጣጠር የመስፋፋት ዓላማቸውን አሳልጠው ቀጠሉ። በኋላም በ1389 ኮሶቮን በመቆጣጠር ሰርቢያኖች በቀጠናው ላይ የነበራቸውን ኃያልነት እንዲያጡ በማድረግ ኦቶማኖች ወደ አውሮፓ ለማስፋፋት የሚያስችላቸውን መንገድ ከፈቱ። የኦቶማን ቱርኮችን ግስጋሴ ለማስቆም በተደረገ ሙከራ በ1396 የኒካፖሊስ ጦርነት ተደረገ። የመካከለኛው ዘመን የመጨረሻው ግዙፍ መጠን ያለው ዘማች እንደተካፈለበት በሚቆጠረው በዚህ ጦርነት ላይ የኦቶማን ጦረኞች ድል አድራጊ ሆኑ። የኦቶማኖችን ግዛት ከ1389 እስከ 1402 ባለው የጊዜ ቀመር ውስጥ በእጥፍ የጨመረውና መብረቁ የሚል ቅጽል ስም ያገኘው ሱልጣን ባይዚድ ቀዳማዊ ነበር። እንደ አለመታደል ሆኖ ግን በአንድ ወቅት ኃያል በነበረው የኮንስታንቲኖፕል ከተማ የተከፋፈለውን ቀደም ብሎ የነበረውን የኦቶማን መንግስት አንድ ማድረግ ሳይችል ቀረ። በኋላም በአንካራ ጦርነት ላይ በቲሙር ተሸንፎ ተያዘ። ይህም በኦቶማን መንግስት የ600 ዓመታት ታሪክ ውስጥ ብቸኛውን የእርስ በርስ ጦርነት የባይዚድ ልጆች ስልጣን ለመያዝ ባደረጉት ትግል ሳቢያ እንዲጀመር ምክንያት ሆነ። በመጨረሻም ከዚህ ትርምስ መሃል ገኖ ወጥቶ የኦቶማኖችን ስልጣን በመመለስ የእርስ በርስ ጦርነቱን ያስቆመው መህመድ ቀዳማዊ የተባለው መሪ ነበር። በአንካራው ጦርነት ወቅት ያጧቸውን ግዛቶች ከ1430 እስከ 1450 ባሉት ዓመታት መሃል ያስመለሰው የመህመድ ልጅ የሆነው ሙራድ ዳግማዊ ነበር። የሃንጋሪውን ንጉሥ ጥምር ሰራዊት በመጨረሻው የቨርናው ጦርነት ላይ ያሸነፈውም ይሄው ሱልጣን ነበር። እንደዚሁም በ1448 በተደረገውና በግዛቱ ላይ በተቃጣው የሁለተኛው የኮሶቮ ጦርነትም ላይ ድል አድራጊ መሆን ቻለ። የሙራድ ሁለተኛ ልጅ የሆነው መህመድ ድል አድራጊው ወይም መህመድ ከፋቹ ነበር የኮንስታንቲኖፕልን ችግር ከተማዋን ገና በ21 ዓመት ዕድሜው ላይ እያለ በግንቦት 29 1453 በወታደራዊ ብልሃቱ በመያዝ የፈታው። ከዛም መህመድ ድል አድራጊው የከተማዋን ስያሜ ዛሬ ወደምትታወቅበት ኢስታንቡል በመቀየር የኦቶማን መንግስት ዋና ከተማ አደረጋት። ከተማዋም እጅግ ኃያል ዓለም አቀፍ የንግድና የባህል ማዕከል ሆነች። ሱልጣን መህመድ ከ1453 እስከ 1481 መራ። እርሱም በሞተ ጊዜ የበኩር ልጁ ባይዚድ ዳግማዊ አዲሱ ሱልጣን ሆኖ ተሰየመ።
የኦቶማን መንግስት መግነን። የኮንስታንቲኖፕል መያዝ የኦቶማን መንግስት በደቡብ ምስራቅ አውሮፓና በምስራቅ ሜዲትራኒያን ላይ እጅግ ኃያል ኃይል መሆኑን አሳየ። የኦርቶዶክስ ፓትርያርኮች የኦቶማኖች ሕግ ከቬኒሺያኖች ሕግ በላይ መሆኑን እውቅና ሰጡ። ይህም የኦቶማን መንግስት ግስጋሴ ገና ጅማሮ ነበረ። በ15ኛውና በ16ኛው መቶ ክፍለ ዘመን መሃል ነበር የኦቶማን መንግስት ታላላቅ ድሎችን መቀናጀትና ግዛቶችን በስፋት ማስፋፋት የቻለው። በ1517 በሱልጣን ሰሊም አንደኛ አገዛዝ ስር የኦቶማን መንግስት ግብፅን፣ ሶሪያን፣ አረቢያን እና ፍልስጤምን በአጭር ጊዜ ውስጥ መቆጣጠር ቻለ። በእነዚህ ግዛቶች ድል መደረግ ሳቢያም የመካከለኛው ምስራቅ ማንም ሰው ኦቶማኖችን ሳያቋርጥ ወደ ምዕራብም ሆነ ወደ ምስራቅ መሄድ የማይችል ግዙፍ የንግድ ማዕከል ሆኑ። ግዛቲቱም በዋና ዋና በአውሮፓና በኤስያ መሃል በየብስ ላይ ባሉ የንግድ መስመሮች ሳቢያ በለጸገች። የኦቶማኖች የባህር ኃይልም በባህር ላይ የሚደረጉ ዋና ዋና ንግዶችን በመጠበቅና በመፎካከር ከፍተኛ ሚና ተጫውቷል። በጥቁር ባህር በኤጂያንና በሜዲትራኒያን ባህር ላይ ከጣሊያን ከተሞች ጋር ይፎካከሩ የነበረ ሲሆን እንደዚሁም በህንድ ውቅያኖስና በቀይ ባህር ላይ ከፖርቹጋሎች ጋር ፉክክር ላይ ነበሩ። ከ1520 እስከ 1566 በመራው በሱልጣን ሱለይማን አስደናቂው ዘመነ መንግስት ነበረ የኦቶማን መንግስት በድልም በክብርም በግዛት ይዞታም ጫፍ ደርሶ የነበረው። ሱልጣን ሱለይማን የሰሊም አንደኛ ተተኪ ሲሆን በግዛቲቱ ታሪክ ላይ ከፍተኛ ተጽዕኖ ያሳደረ መሪ ነበረ። ሱለይማን አስደናቂው የፍትህ ስርዓቱን ሚዛናዊና ብቁ ያደረገ የማያወላውል የህግ ስርዓት ፈጥሮ ነበረ። የተለያዩ አይነት የጥበብ ውጤቶችንና ስነ ጽሑፎችን ይቀበልም ነበር። ከዚህ ባለፍም ከግዛቱ የተለያዩ አቅጣጫዎች 13 ዘመቻዎችንም አድርጓል። የኦቶማንን አገዛዝ በዛሬዋ ሃንጋሪ ላይና በሌሎች የማዕከላዊ አውሮፓ ግዛቶች ላይ የሞሃካስን ጦርነት በ1526 ካሸነፈ በኋላ መመስረትም ችሏል። እንደዚሁም ባግዳድን ከፐርሺያኖች እጅ ነጥቆ በሜሶፖታሚያ ላይ የበላይነቱን በመያዝ በፐርሺያ ሰላጤ ላይ የባህር ኃይል አቋቁሟል። በሱለይማን አስደናቂው ዘመነ መንግስት በባቻ ወቅት የኦቶማን መንግስት 15 ሚሊዮን ህዝቦችን ያስተዳድር ነበር። የኦቶማን መንግስት አወዳደቅ። የኦቶማን መንግስት መውደቅ የጀመረው ከ1600 መቶ ክፍለ ዘመን በኋላ ነበረ። ከኦስትሪያና ከፐርሺያኖች ዘንድ በሚደረግባቸው ተደጋጋሚ ወታደራዊ ዘመቻዎች ሳቢያ ሰራዊቶቻቸው በሰፊ ግዛቶች ላይ ተበታትነው ነበር። እነዚህ ግጭቶችም በግዛቲቱ ሀብት ላይና በምዕራብና በምስራቅ ድንበሮች የመከላከያ አስተዳደር ላይ ከፍተኛ ተጽዕኖ ነበራቸው። በዚህም ሳቢያ ለንግድ ፉክክር የባህር ኃይሉን ውጤታማ በሆነ መንገድ ሁሉም ቦታ ማስጠበቅ የማይቻል ሆነ። በ1912 እና በ1913 የኦቶማን መንግስት በባልካን ጦርነት ላይ ከሞላ ጎደል በአውሮፓ ያሉትን ሁሉንም ግዛቶችን ከማጣት ደረጃ ደረሰ። በ1914 የኦቶማን ኢምፓየር የአንደኛው የዓለም ጦርነትን ከማዕከላዊው ኃይል ጎን ሆኖ ተቀላቅሎ ይህ ኃይልም በ1918 ሲሸነፍ አብሮ ለመሸነፍ በቃ። ሱልጣን የሚለው ማዕረግም በይፋ በ1922 ተወገደ። ይህም በአንድ ወቅት ኃያል የነበረው የኦቶማን ኢምፓየርን ማክተም አበሰረ። የቀሩት የኢምፓየሩ ግዛቶችም በሙስጠፋ ከማል አታቱርክ አስተዳደር በጥቅምት 29 1923 የቱርክ ሪፐብሊክ ተባሉ። መደምደሚያ። የኦቶማን መንግስት ከ600 ዓመታት በላይ ከመራ በኋላ ጥሎት ያለፈው እጅግ ድንቅ ሌጋሲዎች አሉ። ሁልጊዜም በአስደናቂ ወታደራዊ የበላይነታቸው፣ በፈጠራቸው፣ በብሔር ውህዳቸው፣ በሃይማኖታዊ መቻቻላቸውና ዛሬም ድረስ ቆመው በሚታዩት እጅግ አስደናቂ ህንፃዎቻቸው እና የሥነ ህንፃ ጥበባቸው ይወሳሉ።